بترقب دبيا سنة تحسو بإذن أبوبيا آية عدك النار آية صفت كبر مفرزة مهار أصدمك وخر حوتنا አይሰማ ማትበሉ እንደምንም ብላችሁ ስሙት። እኔ ሲያወራ በአማርኛ ማለት ነው ትክክል ሆኖ ባይሰማችሁ ራሳችሁ አስተካክላችሁ እንደምንም ብላችሁ ስሙት። የኔ እናት ቋንቋ አይደለም የናንተ ነው። ዶክተር አብይ እንኳን ትግርኛ ይሞክራል። ቋንቋችን ስለሆነ ግን እንደምንም ብለን አስተካክለን እንሰማዋለን። ኤርትራ ለኢትዮጵያ ወታደሮች ቤርሙዳ መሆኗን ዘንግተዋል መሰለኝ ዶክተር አብይ። ይህ የትናንት ታሪክ ነው፣ ሩቅ አይደለም። የ30 ዓመት ታሪክ ብቻ ነው። እንዴት ይዘነጋል? ትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል። ብዙ ከባድ ነው። የሺህ ዓመት ነው። የሺህ ዓመት ያልተሞከረ ነገር ነው የተፈታው። ከዚያ ነቀይ ባህር ያሉ ልማቷ ቶሎ ቶሎ እንዳትገነባ ወይም እንዳትበለጽግ ነው እንጂ አሰብን በኃይል ይዞ በኤርትራ መሬት ቁጭ ማለት እንደማይቻልማ በደንብ አድርገው ያውቃል። በደንብ በኤርትራ እንዲያውም በአንድ ሉዓላዊት ሀገር ኤርትራ እኮ በውጊያ ጠላቶቿን ደምስሳ ጠራርጋ አውጥታ ይህም ሳይበቃት ህዝቧን ሰብስባ እንደገና ሬፈረንደም አድርጋ ሉዓላዊነቷ አረጋግጣ ባንዲራዋ በዓለም ላይ ያውለበለበች ሀገር ናት። በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ከግድቡ ወደ ወደቡ እንደ ወተት ወይም ማርማር የሚጣፍጥ ውጊያ የለም። እየዘፈንክ እየጨፈርክ ትሄዳለህ፣ አትመለስም። እዛ ትጠፋለህ፣ እዛ ትቀራለህ። ትናንትና ውስጥ ውለን የምናድር ትናንትናን የምናመነዥግ የምናኝክ ነገን ለማየት የምንቸገር በጣም በርካታ ያ ነገር ቢወደስ አይገባንም። ምክንያቱም ናፋቂዎች ነና ያለንን ሳይሆን የሌለንን ስለምናፍቅ አይገባንም። ቃርማዬ ቀይ ባህር ቤቴ ጀግንነት ውርሴ ያባዳያቴ እረ ለኢትዮጵያ ሕዝብም በዘፈኑም ይህም በሚዲያ ምንም ጥቅም ያላገኘበት አባይ ወንዝና ቀይ ባህር እያሉ ጆሮአቸው ሌላ ነገር እንዳይሰማ አይኗቸው እንዳያይ አፍነው ነው የያዙት። በዘፈኑም ይህም በሚዲያ ቀይ ባህር ወይም አሰብ ብቻ ወደብ አሰብ ብቻ ሌላ ቋንቋ የለም። ዳላስ ላይ ልሳቤት ቁጥሯን መለየት ነጠለኝ ክፉ ዘመን ከምወዳት ባለቤት ቀን ብሎ እስክንገናኝ ያረግሽልኝ የእምነት ቃልሽ አይወጣም ለዘላለም ከጣቴ ላይ ቀለበትሽ። ወደ ሰሜን የዘመተ ወጣት ተመልሰዋል እንዴ? የት እንደወደቀስ ታይተዋል እንዴ? መልስ የለም። በቃ መልስ የለም። ደግሞ ከሁሉም ነገር የሚገርም ካለ ድሮ በኤርትራ ወታደሮች ተማርከው የነበሩ ሰብስበህ መፎከር ምንድን ነው? ጀግና ከሆነማ እዛ ሳይማረክ መሞት ነው አይደለም እንዴ? አሁን 10 ጊዜ እየተደጋገሙ ባሉ ነገሮች ብልጽግና ነው ወይስ ድንቁርና እንጃ። አስቀድሞ የተመረከሰው ስልጣን ጨምረህ እየፎከረ ብታቀርበው ምን ስሜት ይሰጣል? ምርኮኛ ነው። ከምርኮኛውስ ማን ይፈራል? ከምርኮኛውስ ምን አይነት ጀግነት ትጠብቃለህ? ፈርቶ ነው የተማረከ እንጂ ወዶ አይደለም። ምንም ተአምር ሊሰራ የሚችል ሰው አይደለም። Yeah.
የሆነ ሆኖ በኢትዮጵያ ጀነራል ወይም ሌላ አይነት ማዕረግ ለማግኘት አስቀድመህ በሻዕቢያ መማረክ አለብህ። በኋላ ሰብአዊ እንክብካቤ ይደረግልሃል። በኋላም እያመሰገንክ ወደ አገር ቤት፣ ወደ ፋሚሊ፣ ወደ ሚስትህና ልጆችህ ትለቀቃለህ ማለት ነው። ሻዕቢያም ይሸኝሃል። እንደገና ተመልሰህ ስልጣን ተጨምረብህ እንደ አንድ በፍጹም የማይደፈር ጀግና ሆነህ ወደ ኤርትራ እጅህን የወረወርክ አሰብ ወይም ቀይ ባህር ማለት አለብህ ማለት ነው። ይሄ ነው ጄኔራል ወይም ማርሻል ማለት። ስለዚህ አስቀድሞ በኤርትራ ወታደር ተማርኮ የነበረ ተመልሶ ሲመጣ የሚያገኘው የዕጣ ፈንታ ልክ እንደ ኮሎኔል በዛብህ ጴጥሮስ ነው። በዓለም ካሉ እግረኛ ሳይሆን ፓይሎት ሆኖ ሰማይ የሚበር 2 ጊዜ የተማረከ ማለት ነው። በመማረክ ሪከርድ ሰበር አይደለም እንዴ? ስለዚህ ነው ኤርትራ የኢትዮጵያ ወታደሮች ቤርሙዳ መሆኗን መዘንጋት የለበትም የምለው። የሆነ ሆኖ ዶክተሩን ስልጣን የሚለቅበት ጊዜ እየተቃረበ ነው መሰለኝ። የቀውስ መሪ ተቀየረ። በቃ የግርግር አገሩን አተራመሰው። እሱን አሪፍ መሪ እንደነበረ ለመምሰል ችግሩን ወደ አዲሱ መሪ መጣል ነው። ሌላ ምንም ሴክሬት የለውም፣ ምንም ምስጢር የለውም። ወየሉህ ከሱ በኋላ የምትመረጥ መሪ እሱን የበታተነው አንተ እንዴት አድርገህ ታስተካክለዋለህ? እናያለን። ጤና ብቻ ይስጠን። እስቲ በሉ ተዝናኑ በዘፈኑ። አስቀድመው በሳህል በረሃ በሻዕቢያ ተማርከው የነበሩ የዘፈኑት ዘፈን ደብዳቤ ልላክልሽ ይላሉ። ደብዳቤ Amadu Anakay